አብርሽ ወደ ቤቱ ተመልሷል። እንዴት ተመለሰ? ማንስ መጥቶ ወሰደው? እንግዲህ ቢዛ ወንድሜ ጠፋ እያለ እየተጨናነቀች ነበር። ዴቭም እንደዛ ወንድሜን ፈለግኩት አጣሁት፣ በየቦታው ስልክ ደወልኩ ሊያነሱልኝ አልቻለም እያለች ነበር ቢዛ። አብርሽ እንዴት ሄደ? ማንስ መጥቶ ወሰደው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ሊዳና ናችሁ ወይ? ሁላችሁንም ሰላም ብያለሁ። እንግዲህ ዛሬ በአዲስ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱ ማለት ነው። የደወል ምልክቷን እንዳትረሱ ጫን በሏት። አዳዲስ ነገሮች ይመጣላችኋል፣ ከችልላችኋል። እና እንግዲህ መግቢያ ላይ እንደሰማችሁት አብርሽ ጠፍቷል ተብሎ ነበረ። ነገር ግን አብርሽ የሄደው ወደ ቤቱ ነው። እንዴት ሄደ? ማንስ መጥቶ ወሰደው? እንግዲህ ቢዛና ዲብ በጣም ተጨናንቀው ነበር። ዛሬ ሂደን ሩታ ቤት ድንገት ሳንናገር ነው መሄድ ያለብን፣ ወንድሜ ያለበትን ሁኔታ ማየት እችላለሁ እያለች ነው ቢዛም። እንግዲህ ዴቭ ማለት ነው ቀጥታ ወደ ሩታ ቤት ሄዱ። ወደ ሩታ ቤት ሲሄዱ ኤፍሬም ከፈተላቸው በሩን። እንዴት አንተ እዚህ ትቀመጣለህ? እንዴት ልትኖር ቻልክ በዚህ ሰዓት አለችው ቢዛ። ነገር ግን ወንድማቸውን መጠየቅ ስላለባቸው ወደ አብርሽ ነው የዞሩት። አብርሽ እንዴት መጣህ? ለምንስ አልነገርከኝም? እኔ ተጨናንቄ እስንቱ ቦታ ስልክ ደወልኩ አለች ቢዛ። እሱም ደግሞ እንቅልፌ እምቢ አለኝ ስለዚህ ወደዚህ መጣሁኝ አላት። እንዴት ትመጣለህ? እንቅልፍህ እንኳን ቢቢልህ እኔ አለሁ፣ ወንድምህ ደግሞ ዴቭ አለ። ለምን አልነገርከንም? ከሁለት አንደኛችን እንዴት እንደዚህ ታደርጋለህ? ቢያንስ እንኳን ስትመጣ ብትነግረን። እኔ እንቅልፌን ቢያለኝ ልሄድ ነው ብትል እንዴት እንደዚህ ታደርጋለህ አሉት። እሱም ደግሞ እንቅልፌን ቢያለኝ ጊዜ ወደዚህ መጣሁኝ እና ደግሞ ሩታና ኤፍሬም ቴክስት አድርገውልኝ ነበር ታንዲ ቀን ውጭ አታድርም ስላሉኝ ወደዚህ መጣሁኝ አላቸው። እነሱም ደግሞ እንዴት እንደዚህ ታደርጋለህ ጋላችሁ ቢያንስ እህቱ ቤት ነው ያለው። ጧት አድሮ ሕክምናው ሄዶ ቢመለስ ከዛ በኋላ ወደ ቤቱ ሄድ ምን ችግር አለው? እንዴት ልጇ አንድ ነገር ቢሆን በጧቱ መንገድ እንዲገባ ቴክስት ታረጋላችሁ አለቻቸው። እነሱም ደግሞ እናንተ ፊት እኮ ነግሬያለሁ ማታ ለዛሬ ኤደር፣ ከዛ ወዲያ ግን ቤት ነው የምትሄደው ብለን እናንተ ፊት ነው ያወራነው፣ ከእናንተ የተደበቀ ነገር የለም ማለች ሩታም። ኤፍሬምም ደግሞ እኛ ከእናንተ የደበቅነው ነገር የለም፣ እናንተው ፊት አውርተን መጠን ከዛ ወዲህ ምንድን የተፈጠረ ነገር አለ አላቸው። አብርሽም ደግሞ እነሱ ምንም አላደረጉ ቴክስት ብቻ ነው እንጂ ያደረጉልኝ፣ እኔ እንቅልፌን ቢስላለኝ ነው ወደዚህ የመጣሁት አላቸው። ቢዛም ደግሞ እኔ ይሄ ነገር ግራ እየገባኝ ነው። አንተስ ኤፍሬም ምን ትሰራለህ እዚህ ባልደለለበት? አንተ ምን ትሰራለህ? ለምን የራስህን ኑሮ አትኖርም? ለምን እዚህ አደርክ? ምንስ ልትሰራ መጣህ አለችው። እሱም ደግሞ ምን ችግር አለው የወንድሙ ቤት አይደለም እንዴ አላት አብርሽ። ኤፍሬምም ደግሞ ብድግ ብሎ ምን ችግር አለው? አንዳንድ ቀን እኮ አድራለሁኝ፣ ይህ ምን እንትን አለው አላት። እንዴት አንተ ምንድነው ችግሩ? ምንድነው? ምን አስበህ ነው ሴት ብቻዋን እዚህ የምታድረው? እሷ ባልለለበት እሷ ጋር እዚህ እንዴት ባዶ ቤት እንትን ትላላችሁ አለችው። ሩታም ደግሞ ምን ችግር አለው? ምንድን እንትን አለ? አብረን መጣን እዚህ አደረ አለች። ቢዛም ደግሞ በጣም ተናደደ። ዴቭም ደግሞ እንደዛው እንዴት አንተ እዚህ ታድራለህ? ለምን የራስህን ኑሮ አትኖርም? ምን ልትሰራ ነው? ስራህንም እየዘጋ ነው አይደል እዚህ የምትመጣው አለው። እሱም ደግሞ አይደለም እኔ አንዳንድ ጊዜ ነው የምመጣው፣ ደግሞ ምን ችግር አለው? ምን የሚፈጠር ነገር አለ አለ። አብርሽም ደግሞ የወንድሙ ቤት ነው ምን ችግር አለው? እናንተ መጥታችሁ ማደር ትችላላችሁ፣ ይሄ እኮ ኖርማል ነው አላቸው። ቢዛ ግን በጣም ተናደደ። እሱ ምን ሊሰራ ነው እዚህ? ሰው ይሄ ገብቶ እሱ ነው ነገሩን እንትን የሚለው። እንዲሁም በሽተኛ ናችሁ እንትን ይላል እንጂ እሱ ራሱ በሽተኛ ነው፣ እኛ ብርሽ እንላል እንጂ እሱም አልታወቀለትም እያለች በጣም ተናደደች ማለት ነው። እንግዲህ ሩታ በዝምታ ውጠዋለች፣ ንዴቷንም መናገርም እየፈለገች። ምክንያቱም ተመናገር ዝምታ ይበልጣል ሊባል የለም የሀገራችን አባባል፣ ለዛ ነው ማለት ነው። እንግዲህ ዴቭም እየተናደደ ነው። አብርሽ እንግዲህ ተነሳና ወደ ሐኪም ቤት እንድንሄድ ቁርሳችንን በልተነ ብዙ ጋር ሐኪም ቤት እንሄዳለን አለው። እሱም ደግሞ አይ እኔ አልሄድም፣ እቤቴ ነው መብላት የምፈልገው፣ እቤቴ ነው መሆን የምፈልገው፣ ስለዚህ የትም እንትን ማለት አልችልም አላቸው። ብዙም ደግሞ እንዴት እንደዚህ ትላለህ? በቃኛ እንድንርቅህ ነው ማለት ነው አለችው። እኛ ራቁን አንልም፣ ግን ቤቴ በልቼ ወደ ሐኪም ቤት መሄዱ ካለብኝ እሄዳለሁ አላት። ዴቭም ደግሞ በጣም ተናደደ። ኧረ ተው እባክህ፣ እኛ ትላልቆች ነን፣ ቢያንስ እንኳ እህታችንን አክብራት፣ እንዴት እንደዚህ ታደርጋለህ? እንደዚህ ለምን ትላለህ አለው። እኔ ምንም ነገር ያልኳችሁ ነገር የለም፣ እኔ አልታመምኩም፣ ጤነኛ ነኝ። በዛ ላይ ደግሞ ክትትል ካለብኝ እኔ በዚህ ኪጄ እከታተላለሁኝ። ቁርስ በልተን ከዚህ እንደው ምን እንሄዳለን አላቸው። ብድግ ብሎ ደግሞ ኤፍሬምም እኔ ወስዳችኋለሁ፣ ምንም ችግር የለ፣ ስለዚህ ቁርስ በልተን እንሄዳለን አላቸው። አንተ ምን ቤት ነህ? አንተ ምን አገባህ? ምን ነው እኔ ብቻ ለሁም መሪው አልክ? ምን ነው እኔ ብቻ ነኝ እንትን ተላላኪው አልክ? አርፈህ አትቀመጥም? ኧረ እባክህ ተቀመጥ አርፈህ አለው ዴቭም። እንግዲህ ኤቢም ደግሞ ኤፍሬምም
እኔ ሌላ ነገር ምን አልኩኝ? እዚህ ቁርስ በልተን እንሄዳለን ነው ያልኩት እንጂ ሌላ ነገር ያልኩት ነገር የለኝም። አብረን እንሄዳለን ስትሉ አብረን እንሄዳለን ያልኳችሁ ልውሰዳችሁ ነው እንጂ ሌላ ትርፍ ነገር አልተናገርኩም አለ። እንግዲህ ሩታም ደግሞ በዝምታ ውጣለች። ምክንያቱም መናገር አልፈለገችም። ቢዛና እንግዲህ ዴቭ በጣም ስለተናደዱ ቢዛ በተለይ በጣም ተናዳለች። ሩታ እንግዲህ ቤትሽ አንመጣብሽም፣ ከአሁን ወዲያ ከህይወትሽ እንውጣ ትዘልቀዋለሽ አለቻት። የሩታም ደግሞ አዎ ደስተኛ የምንሆነው ምክንያቱም ከዚህ የበለጠ ደስታ የለም አለችው። አብርሽም ደግሞ ሚስቴን አታናዱብኝ፣ እኔ እንግዲህ ከእሷ ስትናደድ ጨጓራ በሽታ ስላለባት ይነሳባታል አለ። የሚስቱ መከታ ማለት ነው። እንግዲህ ቢዛም ደግሞ ምን አለችው? አዎ ሚስቴ ጨጓራ በሽታ ስላለባት ጨጓራ በሽታ ይነሳባታል ስትናደድ እና ስለዚህ እሷን አትናገሩብኝ፣ በቃ አታናዷት አለ። ቢዛም ደግሞ ሩታ ግን ይሄ ነገር ያዋጣሻል፣ ብቻሽን ተውሽ፣ ከአሁን ወዲያ እንራቅሽ አለቻት። ከራቃችሁኝማ ጥሩ ነው፣ እንዲሁም ሰላም ያለው ህይወት እቀጥላለሁኝ። ምክንያቱም ባሌና እኔ ችግር የለብንም፣ እናንተ በመካከል እየገባችሁ ነው እንጂ አለች። እኛ እኮ ቤተሰብ ነን፣ ተወያይተን መፍታት የምንችለው ነገር ነው። ሌላ ማን ሰው አለ እንደዚህ የምትይው አለቻት። በቃ እኔ ማንም አላልኩም፣ ግን በህይወታችን አትግቡብን፣ እኛ ራሳችን ህይወታችንን መምራት እንችላለን። አብርሽ ደግሞ በሽተኛ ያለችው ልጁን ቴንሽን አታድርጉት፣ ባሌ እኔ ደህነኛ ነው፣ አልታመምም። የምታሳሙት ያው እንደነገርኳችሁ እናንተ ናችሁ፣ አሞታል እያላችኋል። ቢዛም ደግሞ እንዴት እንደዚህ ታያለሽ? አብርሽ በደንብ መናገር አለበት። የወንድሜን ጸባይ አላውቀውም ወይስ አንቺ ነሽ መናገር ያለብሽ? ናትቴው ይመጣል፣ ሄርትቴው ይሄዳል፣ አውራ ስትይው ያወራል። ይሄ ደህነኛ ነው? እስኪ አንቺ ተናገር ያለቻት። አዎ ደህነኛ ነው፣ እኔ ያልኩት ነገር የተለየ የለም። ስለዚህ እባካችሁ ተውና አለች። ቢዛም ደግሞ በጣም ተናደደች። ዴቭም ደግሞ ሩታ ባክሽን አንቺ ይህን ነገር እንትን እያልሽ ልጁ ወደ ሌላ አቅጣጫ እየወሰድሽ ነው። ምክንያቱም ከዘመዶቹ መርቆ እንዲኖር ልትፈቅጅለት ነው ማለት ነው አላት። እሷ ደግሞ እኔ ከዘመዶቹ ራቅ አላልኩትም፣ ነገር ግን ህይወታችን እየገባችሁ አታበላሹብን፣ እኛ የራሳችን ህይወት ነው የምንኖረው፣ የሰውን ህይወት አልነካንም አለችው። ዴቭም ደግሞ በጣም ተናደደ። እንግዲህ ቢዛና አሩታ አንዳንድ የሆኑ ቃላቶችን እየተነጋገሩ ነው። እንግዲህ ወደ ኤፍሬምም ዙረዋል። ምክንያቱም አንተ ምን ልትሰራ ነው? እንዲሁም አንተ ራሱ በሽተኛ ነህ አልታወቀልህም እንጂ ይህኛውን በሽተኛ ነው አሞታል እንላለን እንጂ አንተ ራሱ ታመሃል አላወቅከውም እንጂ። ምክንያቱም ሁላችሁም በሩታ ስር ነው የምትሄዱት። እናንተ ትመጣለህ፣ ሄርትትል ትሄዳለህ። አረ ተው ባካችሁ፣ ወደ ራሳችሁ ተመለሱ፣ ንቁ እያለች ነው ቢዛም። እንግዲህ አብርሽም ደግሞ እኔ ደህነኛ ነኝ፣ ምንም የሆንኩት ነገር የለም፣ እኔ ሚስቴና ልጄ ጋ ነው መኖር የምፈልገው፣ ስለዚህ እባካችሁ ተው እያለ ነው። እንግዲህ በዚህ ግብ እንዴት ተያያዙ ያው እንግዲህ ታውቃላችሁ። ሩታ ምንም እንዳልተናገሪ ዛሬ ትዕግስቱን ሰጥቷታል። ትዕግስቱን ስጠኝ ነው የሚባለው። አንዳንድ ጊዜ አንድ ሰው ሲናድድ የሚናገረውን አያውቅም። እንግዲህ በዛም ሊሆን ይችላል። በጣም ዛጥ ብላለች። ነገሮችን በትዕግስት ነው ያሳለፈችው። እንግዲህ እስኪ ደግሞ ቀጣውን አብረን ምን ይሆናል። ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱ።